እማታገቧቸውን ሴቶች ተስፋ እንዳትሰጧቸው። አብራችሁ ረጅም ርቀት ማትሄዷቸውን ሰዎች ተስፋ እንዳትሰጧቸው በሐሰት። እና አንዱ በፌስቡክ እያወራት በቃ ሞታለሁ ሰማይ ይደፋብኛል አንቺን ካጣው እያለ በሚያባብል በቁልምጫ ቃል ይነግራታል። ልቧ ተከፈለ። የሰማችሁ ነው። በስደትማ ጊዜሽ አይባክንም ነይና ኢትዮጵያን ኑር አላት። እንግዲያውስ ረጅሙን ጊዜ አብረህ የምትኖር ከሆነማ ብላ የ3 ዓመቱን የሰበሰበችውን ብር ለዚህ ልጅ ላከችለት። እናት አልታመነችም፣ ወንድም አልታመነም። እማታውቀውን ሰው አምና በፌስቡክ ያወቀችውን ሰው 3 ዓመት ብሯን ላከችለትና ኢትዮጵያ ድንገት መጣች። እሱ ቤት እየሰራው ነው የሚላት። ልክ ቦሌ ዓለም አቀፍ ኤርፖርት ላይ እንደደረሰች ባል ተባለው ሰውዬ ስልክ አነሳችና ስደውል መጥቻለሁ አለችው። እና ሰውዬው ደነገጠ። መጥቻለሁ ምትኝ ኢትዮጵያ ነው የምርሽን ነው? አዎ። ስልኩን ጥርቅም አድርጎ ዘጋና ጠፋ። አሁንም ዕለቱ 27 ነው። ሊያድን ሲፈልግ እንዲህ ነው የሚሆነው። የሰማችሁኝ ነው አይደል? ይሄ ሙቪ ድራማ አይደለም ማወራችሁ። የሰማችሁኝ ነው አይደል? ዕለቱ 27 ነው። ቦሌ ኤርፖርት ቁጭ ብላ ሻንጣዋ ላይ ተደግፋ እየየ አለች። አስተናጋጆች መጡ። ሰራተኞች ቢያባብሏት የሆነችውን ነገር ልትናገር ፈቃደኛ አይደለችም። አይዞሽ ያልፋል፣ ምን ሆንሽ? ቤተሰብ በህይወት የሉም፣ ምን ሆነሻል? አይዞሽ ቢሏት ምንም በቃ ተውኝ ይውጣልኝ አለች። አለቀሰችና አንድ ነገር አለች። ምን ነው ምን አረኩ መድኃኒዓለም? ያኔ ልሙት ባልኩ ሰዓት ለምንድን ነው ያስመለጥከኝ አለችው። ወዲያውኑ ይሄ ሰው መድኃኒዓለም ምን እንዳሳሰበው አይታወቅም። የዘጋባትን ስልክ መለሰና እያለቀሰች እያለ ደወለላት። ተስፋ ስትቆርጡ ይመጣል መድኃኒዓለም።